ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን የአረፍተ ነገር ምስረታ ነው። በድጋሚ እስኪ አረፍተ ነገር ማንበብ ቻልን ማለት ሌላውንም ማንበብ ቻልን ማለት ስለሆነ በተደጋጋሚ አረፍተ ነገርን እያነበብነ ቅልል ባለ መልኩ እኛም በማይከብድን ንባብም እንለማመዳለን ማለት ነው። እሺ በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ደግሞ ከታች ቪዲዮ ስር ባስቀመጥነው ስር ስልክ በቴሌግራም በኢሞ በዋትስአፕ እናንተ ተጠቀሙበት ማንኛውም ሶሻል ሚዲያ ሃይበሉ እንደውሉልን በአጭር ጊዜ አቀላጥፋችሁ ማንበብ ትችላላችሁ ማለት ነው። እጃችሁ ላይ ባለ ስልክ ምንም አይነት ጊዜና የስራ ሰዓታችሁን የእናንተን በማይሻማ መልኩ እናስተምራችኋለን። ሃይበሉን ደውሉልን። ወደ ትምህርታችን ስንገባ እያንዳንዷን እያነበብን ረጋ ብለን እናያለን ማለት ነው። እሺ እቺ ማናት? ሚ ይቺ ጣ ባንድ ላይ ሚጣ ተረት እስኪ ሚጣ ተረት ሚጣ ተረት መስማት እስኪ መስማት ሚጣ ሚጣ ተረት ተረት ሚጣ ተረት መስማት መስማት ትወዳለች ትወዳለች ሚጣ ተረት መስማት ትወዳለች። እሺ እቺስ መምህራችን መምህራችን ተረት 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 ነገረችን ነገረችን መምህራችን ተረት ነገረችን። እሺ ባንድ ላይ ስናነበው ምን ይላል? መምህራችን ተረት ነገረችን። እሺ እቺስ እኛው ደግሞ አቡሽ አቡሽ ጎበዝ ጎበዝ ተማሪ ነው። እስኪ አቡሽ አቡሽ ጎበዝ ጎበዝ ተማሪ ተማሪ ነው። አቡሽ ጎበዝ ተማሪ ነው። እሺ እቺስ ውሃ ውሃ ለጤናችን ውሃ ለጤናችን ውሃ ለጤናችን ጠቃሚ ጠቃሚ ነው። እስኪ በአንድ ላይ ስናነበው ምን ይሆናል? ውሃ ለጤናችን ጠቃሚ ነው ጠቃሚ ነው። እሺ እቺስ ህፃናት ህፃናት ሰላም ሰላም በሰፈነበት በሰፈነበት አካባቢ አካባቢ ማደግ
ማደግ አለባቸው። እስቲ ባንድ ላይ ስናነበው ህፃናት ሰላም በሰፈነበት አካባቢ ማደግ አለባቸው። እሺ ይህስ ፀሐይ በምዕራብ ትጠልቃለች። ፀሐይ በምዕራብ ትጠልቃለች። ይህን ደግሞ ከአሁኑ ፍጥን አድርገን ትንሽ ከተለማመድን በኋላ ስናነበው እንዲህ ልናነበው እንችላለን። ሚጣ ተረት መስማት ትወዳለች። ይህን ሁለተኛ ዙር ተለማምደን ስናነበው ነው ማለት ነው። እሺ ይህ ደግሞ መምህራችን ተረት ነገረችን። መምህራችን ተረት ነገረችን። አቡሽ ጎበዝ ተማሪ ነው። አቡሽ ጎበዝ ተማሪ ነው። እሺ ይህ ደግሞ ውሃ ለጤናችን ጠቃሚ ነው። እሺ ይችስ ህፃናት ሰላም በሰፈነበት አካባቢ ማደግ አለባቸው። ህፃናት ሰላም በሰፈነበት አካባቢ ማደግ አለባቸው። ፀሐይ በምዕራብ ትጠልቃለች። ፀሐይ በምዕራብ ትጠልቃለች። እንደዚህ ያደረግን እጥር ቅልጥፍ አድርገን መለማመድ እንችላለን ማለት ነው። በኦንላይን መማርና መከታተል ለምትፈልጉ እንዲሁም ህጻናትን ማስተማር የምትፈልጉ ታች ቪዲዮ ስር ባስቀመጥነው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙት ማንኛውም ሶሻል ሚዲያ እጃችሁ ላይ ባለ ስልክ የእናንተን የስራ ሰዓት በማይጋፋ መልኩ እናንተን በተመቻችሁ ሰዓት እናስተምራችኋለን። በአጭር ጊዜ አቀላጥፎ ማንበብ መጻፍን ሀይ በሉን፣ ይደውሉልን። እሺ ወደ ቀጣዩ ስንገባ ተክሎችን መንከባከብ አለብን። ተክሎችን መንከባከብ አለብን። ተክሎችን መንከባከብ አለብን። ይቺስ ተረት መስማት እወዳለሁ። ተረት መስማት እወዳለሁ። እሺ ይቺስ ጊዜን በአግባቡ እጠቀማለሁ። ጊዜን በአግባቡ እጠቀማለሁ። ጊዜን በአግባቡ እጠቀማለሁ። እሺ ይቺስ ደግሞ መንገድ
ስትሻገሩ መንገድ ስትሻገሩ የእግረኛን መንገድ ብቻ ተጠቀሙ። እስቲ መንገድ ስትሻገሩ የእግረኛን መንገድ ብቻ ተጠቀሙ። መንገድ ስትሻገሩ የእግረኛን መንገድ ብቻ ተጠቀሙ። እሺ ልጆች ጨዋታ መጫወት ያስደስታቸዋል። እስቲ ልጆች ጨዋታ መጫወት ያስደስታቸዋል። ወተት መጠጣት ጠንካራ ያደርጋል። ወተት መጠጣት ጠንካራ ያደርጋል። እስኪ ከተለማመድን በኋላ ደግሞ ተክሎችን መንከባከብ አለብን። ተረት መስማት እወዳለሁ። ጊዜን በአግባቡ እጠቀማለሁ። መንገድ ስትሻገሩ የእግረኛን መንገድ ብቻ ተጠቀሙ። ልጆች ጨዋታ መጫወት ያስደስታቸዋል። ልጆች ጨዋታ መጫወት ያስደስታቸዋል። እሺ ወተት መጠጣት ጠንካራ ያደርጋል። ልክ እንደዚህ እያደረግን ማንበብ መጻፍ መለማመድ እንችላለን ማለት ነው። በኦንላይን በአጭር ጊዜ አቀላጥፈን ማንበብ መጻፍ መማር እንፈልጋለን ለምትሉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ እጃችሁ ላይ ባለ ስልክ በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ መማር ትችላላችሁ ማለት ነው። ሀይበሉን ደውሉልን፣ እናስተምራችኋለን። ለዛሬ ይዘን የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።